የሙሉ ጊዜ ስራ እየሰራችሁ ዩቲዩብ ማሳደግ አይቻልም ብላችሁ ተስፋ ለቆረጣችሁ በዛሬ ቪዲዮ በሳምንት 6 ቀን በቀን 8 ሰዓትና ከዛ በላይ እየሰራችሁ ቢዚ ለሆናችሁ ሰዎች እንዴት አድርጋችሁ ሰክሰስፉል የሆነ ዩቲዩብ ቻናል መክፈትና ማስቀጠል እንደምትችሉ እነግራችኋለሁ። ብዙ ጊዜ ዩቲዩብ ለመጀመር ሳስብ በጣም ከባድ ይሆንብኛል ብላችሁ ታስቡ ይሆናል። ነገር ግን ዛሬ ከኔ ጋር እውነታውን እናያለን። ኦኬ በመጀመሪያ ዩቲዩብ ለመጀመር ምን ያስፈልገናል የሚለውን ጥያቄ መመለስ ይኖርብናል። ምን ያስፈልገናል ነው ያልኩት። ምን ትፈልጋላችሁ ሳይሆን የሚያስፈልገን ምንድነው የሚለው ነገር። እኚህን የሚያስፈልጉን ነገሮች በሶስት ከፋፍለን ማየት እንችላለን። አንደኛው ካሜራ ወይም ደግሞ ኦዲዮ ሪኮርደር ነው። ሁለተኛ ኢንተርኔት ኮኔክሽን ነው። ሶስተኛ ደግሞ ሲምፕል የሆነ የኤዲቲንግ ስኪል ነው። እነዚህ ነገሮች በሙሉ አሁን ቪዲዮን የምታዩበት ስልክ ላይ ማግኘት ትችላላችሁ። ስለዚህ ወደ ቀጣዩ ጥያቄ እንሄዳለን። እዚህ ጋር ሌላኛው ጥያቄ መጠየቅ ያለብን እያንዳንዱ ቪዲዮ በምን አይነት ፕሮሰስ ነው ገብቶ መውጣት ያለበት የሚለውን ነገር። እነዚህም በሶስት መሰረታዊ በሆኑ ነገሮች ከፋፍያ አይቻቸዋል። አንደኛ ሪከርዲንግ ቪዲዮ ወይም ደግሞ ኦዲዮ ሊሆን ይችላል። ሁለተኛው ደግሞ ኤዲቲንግ ነው። ኤዲቲንግ ላይ የተለያዩ ነገሮች ሊካተቱ ይችላሉ። ቪዲዮ ኤዲቲንግ አለ፣ ተምኔል ኤዲቲንግ አለ። ሶስተኛው ነገር ደግሞ ፖስት ነው። ፖስት ስላችሁ ቀለል አድርጋችሁ እንዳታዩት፣ ፖስት ላይ እንደ ዲስክሪፕሽን እንደ ታይትል ብዙ ነገሮች ይካተቱበታል። ከነዚህ ሶስቱ ነገሮች ውስጥ በጣም ጊዜ የሚፈጀው የትኛው ነው ብለን ደግሞ ሌላ ጥያቄ ማስገባት አለን። ከሶስቱ ጊዜ የሚፈጀው ኦብቪየስሊ ኤዲቲንግ ነው። አዎ ልክ ናችሁ። ስራ ውላችሁ ደግሟችሁ ስትመጡ ቪዲዮና ተምኔል ኤዲት ለማድረግ ጊዜ አይኖራችሁ። አሁን እኔ ለምሳ ስትወጡ ወይም ከስራ በኋላ ማታ ኤዲት አድርጉ ብላችሁ ኧረ እባክህ እኔ እኮ ማረፍ እፈልጋለሁ፣ ከቤተሰቦቼ ጋርም ጊዜ ማሳለፍ እፈልጋለሁ እንደምትሉኝ አውቃለሁ። ስለዚህ መፍትሄው ጊዜያችሁን ማጨናነቅ ሳይሆን ብልጠት መጠቀም። ይህንን ኮንሰፕት በተሻለ መንገድ እንድትረዱት ሁለት ምሳሌያዊ ገጸ ባህሪያትን ላስተዋውቃችሁ። ለዚህ ቪዲዮ ሲባል አበበና በቀለ ብለን ዝም ብለን እንሰይማቸው። ሁለቱም ፉልታይም ሰራተኛ ናቸው። ሁለቱም ደግሞ ዩቲዩብ መጀመር ይፈልጋሉ። አበበ በሳምንት 6 ቀን ከጠዋቱ 2 ሰዓት እስከ 12 ሰዓት ድረስ ይሰራል። በጣም ቢዚ ነው። ግን ደግሞ አበበ ብልጥም በቀን ውስጥ ለምሳ ሲወጣ ስክሪፕቱን ይጽፋል። ማታ ደግሞ ከስራ ሲገባ አይዲያዎችን ጫር ያደርጋል። በሳምንት አንዴ እረፍት ያለውን ደግሞ ለቪዲዮ ቀረጻ ይወስዳል። ነገር ግን ቪዲዮ ኤዲቲንግ ለመማርም ሆነ ቪዲዮ ኤዲት ለማድረግ ምንም አይነት ሌላ ጊዜ የለው እና ታዲያ አበበ አንድ አይዲያ ይመጣለታል፣ ቪዲዮ ኤዲተር ለመቅጠር። አበበ በጀቱን ያማከለ ጁኒየር ኤዲተር ይቀጥራል፣ ወይም ደግሞ ጀማሪ ኤዲተር ማለት ነው። አሁን አበበ ጊዜውን ስክሪፕት ለመጻፍ አይዲያ ጀነሬት ለማድረግ እና ቪዲዮን ሪከርድ ለማድረግ ይጠቀማል። ሌላውን አድካሚውን ስራ የኤዲቲንግ፣ የተምኔል ኤዲቲንግ፣ የቪዲዮ ኤዲቲንግ እና ፖስት የማድረግ ስራ ደግሞ ለኤዲተሩ ይተውለታል ማለት ነው። በቀላሉ 50% የሚሆነውን ስራ አቃለለ ማለት ነው። በቀለስ የበቀለ ሁኔታ ትንሽ ከበድ ይላል። በሳምንት 6 ቀን ከጠዋቱ 2 ሰዓት እስከ ማታ 2 ሰዓት ነው የሚሰራው። ከዛም በላይ የቤት ክራይ፣ ቤተሰብ እና የተለያዩ ወጪዎች ስላሉበት ኤዲተር የሚቀጥርበት አቅምም ሆነ ገንዘብ የለው። ታዲያ በቀለ ተስፋ ቆርጦ ያቁም? በፍጹም። በቀለ ብር የለው፣ ግን ጊዜውን ኢንቨስት ማድረግ እንዳለበት ተረድቷል። በቀለ ማድረግ የሚችለውን አንድ ነገር ለማድረግ ወሰነ። እሱም ሲምፕል ኤዲቲንግ መማር። ፍጥነቱን ቀነሰና በፍሪ ታይሙ ቪዲዮ ኤዲቲንግ እየተማረ በሳምንት አንድ ቪዲዮ መስራት ቀጠለ። አያችሁ፣ አበበ ብሩን ተጠቅሞ ጊዜውን ገዛ። በቀለ ደግሞ ትዕግስቱን ተጠቅሞ ህልሙን ጀመረ። ሁለቱ አንድ የሚያመሳስላቸው ነገር አለ። የሙሉ ጊዜ ስራቸውን እንደ ምክንያት አልተጠቀሙ። ባላቸው ነገር ነው የጀመሩት። እናንተስ የትኛው ናችሁ? የአበበ መንገድ ያዋጣችኋል ወይስ የበቀለ? ምርጫውን ለእናንተ ትቻለሁ። ዋናው ቁም ነገር የዩቲዩብ ጉዞ ማራቶን እንጂ የ100 ሜትር ሩጫ አይደለም። ለማለት የፈለግኩት ዛሬ ጀምራችሁ የሚቀጥለው ሳምንት ውጤት አትጠብቁ። ኮንሲስታንስሊ መስራት ይኖርባችኋል። ሌላው ነገር ስቀርጹ ሆነም ኤዲት ስታደርጉ ቀለል አድርጋችሁ እዩት። ዋናው መጀመር ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። የከበዳችሁ ነገር ወይም ቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮመንት ላይ አሳውቁኝ። ቻው።